ሰላም የእግዚአብሔር ቤተሰቦች ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። ያው ብዙ ጊዜ ሰላም የምላችሁ ሰላም ከሰላም የሚበልጥ ምንም ነገር እንደሌለ ስለማቅ ነው። ያው ሰላም ከሌለ የፈለገ ነገር ቢሞላ የፈለገ ነገር ቢኖር ሰላም ከሌለ እርካታ እንደሌለ ነው። ጠቢቡ ሰለሞን ሲናገር ሰላም ባለበት ጎመን በቂጣ መረቅ ብሏልና፣ ስለዚህ ቂጣ በጎመን መረቅ ብሏልና እርድ ከበዛበት ጮማ ከበዛበት ሰላም ከሌለበት ይልቅ ጎመን በቂጣ እንደሚሻል ሰለሞን ተናግሯል። ስለዚህ ይሄ ሰላም ደግሞ እውነተኛነትን የሚያመለክተው ሰላም የምላችሁም ለዚህ ነው ሁሉ ጊዜ። ስለዚህ ዛሬ ደግሞ ያው ሥላሴን በተመለከተ ክፍል 8 ትምህርቴን ዛሬ እቀጥላለሁ። ዛሬ በጥሞና እንድትሰሙኝና እናንተ የሥላሴ አማኝ ሆናችሁ ደግሞ በክርስቶስ ኢየሱስ ስም በአንዱ አምላክ ስም አምናችሁ የተጠመቃችሁ ይህንን ትምህርት ሌሎችም እንዲያገኙት በቡድንም ሆናችሁ በጸሎት ቦታም እንድትወያዩ በስራም ቦታ ሆናችሁ እንድትወያዩ እላለሁ። ለሥላሴ አማኞችም ማስተላልፈው ጥሪ ቢሆን ሥላሴ አያዋጣም። ሥላሴ ያው መጨረሻው ወደ ሲኦል ነው የሚነዳቸው። ሥላሴ የሚባል አምላክ እንደሌለ ከክፍል 1 ትምህርት ጀምሮ መሳፍንት 8 ከቁጥር 20 እስከ 21 ሥላሴ ማለት በግመል አንገት ላይ የሚንጠለጠል ቃጭል እንደሆነ ነግሬያችኋለሁ። መጽሐፍ ቅዱስ ሱሉሴ ሥላሴ ሰለሱ ብላችሁ የምታስተምሩት መጽሐፍ ቅዱስ ላይ ያለውን ቃል ነው፣ ግን የለም እያላችሁ ነው የምትናገሩት። ሥላሴ ማለት ከዛ የመጣ ትምህርት እንደሆነ በአንገት ላይ የሚታሰር በግመሎች አንገት ላይ የሚታሰር ቃጭል ሱሉሴ ወይም ሱሉስ ወይም ሥላሴ ይባላል። ስለዚህ ብዬ ነግሬያችኋለሁ ክፍል 1 ትምህርት ላይ። በተከታታይ የማስተምራቸው ሥላሴን በተመለከተ የማስተምራቸው ትምህርቶች ሁሉ ከእግዚአብሔር ቃል እንጂ ከራሴ ፈጥሬ የምናገረው ነገር እንዳልሆነ የእናንተን አስተማሪዎቻችሁንና የእናንተን ካህናቶች የእናንተ ፓስተሮች የእናንተን የሐሰት ነቢያቶችን ቋንቋ እና ትምህርት እየሰማችሁ ሥላሴ አምላክ ነው እያላችሁ ሥላሴን የምትቀበሉ ሰዎች ወደ ትክክለኛው መንገድ እንድትመጡ ትምህርቴን ለማቅናት እናንተ ካላችሁበት መንገድ አቅንቼ ወደ እግዚአብሔር መንግስት የምትገቡበትን መንገድ እያመቻቸው እያስተማርኩ ያለሁትና ይህንን ትምህርት በጥሞና እንድትከታተሉ ነው የምፈልገው። መጽሐፍ ቅዱስ ላይ ሥላሴ የሚል የለም ብለን ስንነግራቸው እናንተ ኢየሱስ ብቻዎች ይሉናል። እና ታዲያ ኢየሱስ ብቻዬን ነኝ አለ። ኢየሱስ ብቻዬን ነኝ ካለ ታዲያ ሌላ ሥላሴዎች ከእርሱ ጋር አብረዋሉ ብለን እንንገራችሁ? አንነግራችሁ። አዎ ኢየሱስ ብቻውን ልክ ነው፣ ብቻውን ነው። ኢየሱስ አብም ነው ወልድም ነው መንፈስም ነው፣ ሁሉ በሁሉ ነው። እርሱ በፈለገው አቅጣጫና ጎዳና ሊገለጥ ይችላል፣ አንዱ ማለት ነው። ለምሳሌ ኢሳይያስ 9 ቁጥር 6 ላይ ምዕራፍ 9 ቁጥር 6 ላይ ስትመለከቱ ያ የተወለደው ያ ለኃጢአታችን ስርየት የተሰጠው ሕፃን ተወልደዋል ተባለ። እሺ ወልድ እንበለው፣ እሱ ወልድ ነው። እሱም አባት ተብሏል። እና አብም ወልድም ነው ማለት ታዲያ ለኛ ኃጢአት ነው? ውሸት ነው? መጽሐፍ ቅዱሳዊ አይደለም። አባት የዘላለም አባት ተብሎ ይጠራል የተባለው ያ የዘላለም አባት ከጥንት የነበረ ቁጥር ከመጀመሩ በፊት የነበረ አባት የነበረ የዘላለም አባት የነበረ ግን ለሰዎች ኃጢአት ሲል ቃሉን ሥጋ አድርጎ ልጅ ተብሏል። እና አብም ወልድም አንድ ብቻ ነው። ሌላ ለየብቻ ያሉ የተከፋፈሉ ነገሮች አምላኮች ወይም ሥላሴዎች የሉም ብለን ስንል እናንተ ኢየሱስ ብቻ የፈለጋችሁትን በሉ፣ ትክክል ናችሁ። እኛ ኢየሱስ ብቻ ነን። ኢየሱስ አብም ነው ወልድም ነው፣ መጽሐፍ ቅዱስ ነው የሚለው። ይህንን ትምህርት ከዚህ ትምህርት ውጭ ሌላ ምንም የሚፈጠር ነገር የለም። ኢየሱስ አብም ነው። ኢየሱስ ኃያል አምላክም ነው። ኢየሱስ ሰውም ነው። ኢየሱስ መንፈስም ነው። ኢየሱስ ሁሉ በሁሉ ነው። ኢየሱስ ከሁሉ በላይ ነው። የመላእክት ሁሉ ፈጣሪ፣ የሰዎች ሁሉ ፈጣሪ ነው። ሁሉን የፈጠረ እርሱ ነው። ልጅ ሆኖ ዝቅ ብሎ ስለመጣ አምላክ አይደለም አባት አይደለም የምንል ሰዎች ስህተት ነው። እግዚአብሔር ላይ እየዋሸን እንዳለን ነው የምላችሁ ነገር ቢኖር የዋሻችሁ እንዳላችሁ ነው እናንተ የሥላሴ አስተማሪ። ስለዚህ ኢየሱስ አብም ነው ወልድም ነው። ከየት አመጣሁ ብትሉኝ ኢሳይያስ 9:6 ላይ ኢየሱስ ልጅ ተብሏል፣ ሕፃን ተብሏል። ያ ሕፃን አማኑኤል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። እግዚአብሔር ነው ማለት ነው። እና ሌላ ቋንቋ አለው እንዴ? የለውም። ስለዚህ አማኑኤል ማለት እግዚአብሔር ከሆነ እግዚአብሔር ከኛ ጋር የሆነው በስጋ የተገለጠ ያ ትንሽ ሆኖ ሳላ በእኔና በሰዎች ደረስና ቁመት ሁሉን ነገር ተመስሎ የመጣውን ሕፃን አማኑኤል ብሎታል።
ስለዚህ አማኑኤል ማለት ትርጉሙ አለ መልአኩ ነው። ከመልአኩ በላይ እንግዲህ እኛ እናውቃለን አለ መልአኩ ነው ተልኮ የመጣው። የምስራች የተናገረው መልአክ ነው መጥቶ የተናገረው፣ ገብርኤል ነው መጥቶ የተናገረው። ስለዚህ ያ የተወለደው ሕፃን እንዳንሳሳት እግዚአብሔር ከኛ ጋር ነው፣ አማኑኤል ነው ስሙ። አማኑኤል ማለት ትርጉሙ ደግሞ እግዚአብሔር ከኛ ጋር ነው። አለቀ። እግዚአብሔር በሰማይም አለ፣ እግዚአብሔር በአማኑኤልም ሆኖ በልጁ ተገልጧል፣ አማኑኤልም ሆኖ ታይቷል። ሌላው ስላሴያውያን የተሸወዱበት ትምህርት ማቴዎስ 28 ቁጥር 19 ላይ ነው። ኢየሱስ ክርስቶስ አብም ወልድም መንፈስም እንደሆነ እዛ ጋር ተናግሯል። ማቴዎስ 28:19 ላይ ኢየሱስ አብም ወልድም መንፈስም እሱ እንደሆነ ተናግሯል። ምን አለ? ሂዱና አሕዛብን አለ በአብ በወልድ በመንፈስ ቅዱስ ስም፣ በአብ ስም አላለም፣ በወልድ ስም አላለም፣ በመንፈስ ቅዱስ ስም አላለም። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጉ አለ። አየ ደቀ መዛሙርቴ አድርጉ፣ የኔ ተከታዮች አድርጉ፣ እኔን የሚያምኑ ሰዎች አድርጓቸው ነው ያለው። ግን እናንተ ደግሞ አብ ሌላ ወልድ ሌላ መንፈስ ሌላ ብላችሁ በሌለ ባልተሰጠ ስም እያጠመቃችሁ ነው። የአብ ስም አይደለም፣ አብ የሚባለው ስም አይደለም፣ ወልድም የሚባለው ስም አይደለም፣ መንፈስም የሚባለው ስም አይደለም። የነዚህ የሶስቱ ስም ኢየሱስ ይባላል። የመዳን ስም ነው፣ ከስሞች ሁሉ በላይ ነው። ለምሳሌ ወልድ የሚባል ስም ማን ነው የሚባል? ወልድ ይላል። ወልድ የሚባል ስም የለም። የወልድም የአብም የመንፈስ ቅዱስም ስም ኢየሱስ ይባላል። ኢየሱስ አብም ነው፣ ኢየሱስ ወልድም ነው፣ ኢየሱስ መንፈስም መሆኑን ነው እዛ ጋር የሚያሳየው። በስሙ ንስሐና የኃጢአት ስርየት በማን ስም? በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም፣ በተለያዩ ስሞች ሳይሆን በአንዱ ስም። በጌታ ስም ከተባለ ጌታ ጌታ የሚባል ስም የለም። የስልጣን ስም የኃይል መግለጫ የስልጣን መግለጫ እንጂ የጌታ ስም ከተባለ ስም አለ። የጌታ ከተባለ ቀጥሎ ስሙ ማን ነው? ስሙ ዳሽ ላይ ይሞላል ማለት ነው፣ ኢየሱስ ይባላል። ስለዚህ ሉቃስ 24 ላይም ክርስቶስ መከራን ይቀበላል በሶስተኛው ቀን ከሙታን ይነሳል ይልና በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በማን ስም? ያ በተሰቀለው ስም። የተሰቀለው ሲባል ስም አለው። የተገረፈው ሲባል ስም አለው። ስሙ ማን ነው? ኢየሱስ ይባላል። በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ ይሰበካል ከተባለ ያ የእግዚአብሔር ስም ነው። የአብ ስም፣ የወልድ ስም፣ የመንፈስ ቅዱስ ስም ኢየሱስ ነው። ከዚህ ውጭ ሌላ እግዚአብሔር የተገለጠበት ስም የለም። ከስሞች ሁሉ በላይ የሆነው ኢየሱስ የሚለው ስም የማዳን ስም ነው። የሁሉን ቻይነት ስም ነው። የሁሉ በሁሉ ስም ነው። ስለዚህ ይህንን ትምህርት የምትሰሙ ሰዎች ሁሉ ስላሴ አስተማሪያን ትምህርት እንድትርቁና ወደ እውነተኛ ወደ አንዷ ቤተክርስቲያን ሐዋርያት ወደ ሰበኩት፣ ነቢያት ወደ ሰበኩት፣ ዳዊት ወደ ሰበከው፣ ኢሳይያስ ወደ ሰበከው፣ እዝራ ወደ ሰበከው፣ ኢያሱ ወደ ሰበከው፣ ጠቢቡ ሰለሞን ወደ ሰበከው፣ ኢዮብ ወደ ሰበከው ወደ ብቸኛ ወደ አንዱ አምላክ ተሰበሰቡ ዘንድ እላችኋለሁ። ከዚህ ውጭ እግዚአብሔር ሌላ መንገድ የለውም። አንድ ሃይማኖት ነው ያለው፣ አንድ ጥምቀት ነው ያለው፣ አንድ ህዝብ ነው ያለው። እግዚአብሔር አንድን ህዝብ ለመውሰድ ነው የሚመጣው። ለተለያዩ ሰዎች ወንጌልን አልሰጠም። ለ12ቱ ነው ወንጌል የሰጠው። 12ቱ ከሰበኩት ወንጌል ውጭ ሌላ የሚሰበክ ወንጌል የለም። 12ቱ ሐዋርያት ከሰበኩት ውጭ እኛ ከሰበክነው ውጭ የሚሰብክ ቢኖር የተረገመ ይሁን ብለዋል። ስለዚህ ይህንን ወንጌል በአቋራጭ መጥተው በአቋራጭ እየገቡ የሚሰብኩላችሁ የሚያስተምሯችሁ ሰዎች እነሱ የተረገሙ ናቸው። ፓስተሮቻችሁ የተረገሙ ናቸው። ነቢያቶቻችሁ የተረገሙ ናቸው። ካህናቶቻችሁ፣ ቄሶቻችሁ የተረገሙ ናቸው። ለምን ቢባል መጽሐፍ ቅዱስ ለሐዋርያት የተሰጠውን ወንጌል ትተው ሌላ ወንጌል እየሰበኩ ነው ያሉት። ስለዚህ መላእክት እንኳን መጥተው ቢሰብኩ የተረገሙ ይሁኑ ብሏል። ገላትያ ምዕራፍ 1 ላይ ከቁጥር 1 ጀምሮ ወደታች እየወረዳችሁ ታነቡ እኛ ከሰበክንላችሁ ወንጌል ውጭ ብሎ ጳውሎስ ተናግሯል። ጳውሎስ ከሰበከው ወንጌል ውጭ የእውነት ወንጌል የሚባል የለም። ስላሴ የሚባል ወንጌል የለም። ጥምቀት በኢየሱስ ስም ነው። ጳውሎስ የተጠመቀው በኢየሱስ ስም ነው። የሐዋርያት ሥራ ምዕራፍ 22 ቁጥር 16 ጥምቀት ያድናል፣ ጥምቀት አያድንም ትላላችሁ እናንተ የሥላሴ አማንያን። ሰው ያመነ የተጠመቀ ይድናል ይላል ማርቆስ 16:16። ይህን የተናገረው ኢየሱስ ክርስቶስ ነው። ውሃ አያድንም ትላላችሁ፣ ውሃ ያድናል። ተነስና ታጠብ፣ ለምን ትዘገያለህ ብሎታል። የሐዋርያት ሥራ ምዕራፍ 22 ቁጥር 16 ነው። ስሙን እየጠራ ተጠመቅ አለው፣ ከኃጢአትም ታጠብ አለው። ስሙ ማን ነው? ኢየሱስ ይባላል። በኢየሱስ ስም ነው ጥምቀት።
ጥምቀት ያድናል አለ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 እስከ 21 ተመልከቱ። እድፍን ማስወገድ አይደለም አለ። ጥምቀት አሁንም ያድነናል አለ። የኖህ ቤተሰብ በውሃ በመርከብ ውስጥ ያለፉበት መንገድ ጥምቀት ነው ይላል። ያንን ምሳሌ ጥምቀት ዛሬም አሁንም ያድነናል አለ። አያድንም የምትሉ ሰዎች ተሳስታችኋል። የሥላሴ አስተማሪያን ተሳስታችኋል። መጽሐፍ ቅዱስ ያድናል ይላል። ኢየሱስ ክርስቶስ ሲወጋ ከጎኑ የወጣው ውሃ ያድናል። ውሃው፣ ደሙ፣ መንፈሱ ለማዳን በአንድ ይስማማሉ ማለት ውሃው አያድንም ትላለህ? ምን አይነት አስተምሮ ነው የምታስተምረው? ተመለስ ከዚህ ሲሰጥ ትምህርት። ውሃ ያድናል። ያመነ የተጠመቀ በኢየሱስ ስም ያመነ የተጠመቀ ይድናል። እንዴት አያድንም? ውሃ አያድንም እንዴት ትላለህ? ኢየሱስ ክርስቶስ ውሃ ያድናል። ኢየሱስ ክርስቶስ አፈር ያድናል። የፈለገው ነገር ያድናል ካለ አምነ መቀበልና ያን ነገር መተግበር እንጂ አያድንም እንዴት ትላለህ? በእግዚአብሔር ቃል እንዴት ድፍረት ቃል ትናገራለህ? ያመነ የተጠመቀ ይድናል። ሥላሴ ነው ማያድነው። ያንተ ሥላሴ አያድንም። በግመል አንገት ላይ የሚንጠለጠለው ቃጭል አያድንም። በኢየሱስ ስም ተመለስ። ቻው። ክፍል 9 እስክንገናኝ ድረስ ሁላችሁም በዩቲዩብም በቲክቶክም አሉ ትምህርቶች፣ በሁለቱም ላይ መከታተል ትችላላችሁ። ለሌሎችም ንገሯቸው፣ ትምህርቱን ይከታተሉ። እግዚአብሔር ከኛ ጋር ይሁን። አሜን። ቻው። ሰላምና ጤና ይስጣችሁ።